ከቅርብ ጊዜ በኋላ የምንሰማቸው ብዙ ነገሮች በጣም ሃይፕ የሆኑና የምርም መስራታችንን እንድንጠራጠር ያደርጉናል። ብዙ ጊዜ ኮንቴንት ሲሰራ ሰዎችን ማኒፕሌት ለማድረግና ኦቨርናይት ብር እንደሚሰራባቸው ተደርጎ ይነገርና ሰዎች ያንን ነገር መሞከር ይጀምራሉ። ከዛም ከብዙ ሙከራዎች በኋላ እንደተነገረለት ሳይሆን ይቀርና ሰዎች ቀስ በቀስ ተስፋ ወደ መቁረጥ ውስጥ ይገባሉ። እናም ሳይወድ በግዱ የራሱ ኔጋቲቭ ሰክሰስ ስቶሪ በራሱ ላይ መጻፍ ይጀምራል ወይ ደግሞ ይናገራል ማለት ነው። እና the same is true about drop shipping። ብዙ እስክትሰለችሁ ስለ ድሮፕ ሺፒንግ ወይ ደግሞ ስለ ሌላ ቢዝነስ ሞዴል በደንብ ትሰማላችሁ። እናም እንዴት እንደሚሰራ ከመናገር ይልቅ በአንድ ጊዜ እጅግ በጣም ብዙ ብር እንደሚገኝበት ተደርጎ ይነገራል። እነዚህ አይነት ኮንቴንቶች ለምን ይሰራሉ? ይህንን መልሼ የራሳችሁን ጠይቃችሁ መልሳችሁን ኮሜንት ላይ ያሳውቁኝ። እኔ የራሴን 2 ሀሳቦች ላስቀምጥ። የመጀመሪያው ለእይታ ለቪው ተብሎ ሊደረግ ይችላል። ሁለተኛ ደግሞ ገንዘብ የብዙ ሰዎች ፔን ፖይንት ስለሆነ ነው። በጣም ብዙ ሰዎች ድሮፕ ሺፒንግ ኢዝ ዴድ፣ አሁን ላይ አይሰራም፣ ውሸት ነው ሲሉ በደንብ ሰምታችሁ ሊሆን ይችላል። በዚህ ዘርፍ በጣም ብዙ ሚስ አንደርስታንዲንግ እንዳለ በደንብ ግልጽ ነው። ዛሬ በዚህ ዘርፍ ውስጥ ለ3 ዓመት እንደቆየ ሰው የራሴን ትክክለኛ ሀሳብና የክላይንቶችን ሪል ሰክሰስ ስቶሪ በደንብ አሳያቸዋለሁ። ከዛም ድሮፕ ሺፒንግ በደንብ እንደሚሰራ አሳያቸዋለሁ። ከመጀመሪያችን በፊት ሁላችንም አንዴ ይህንን ኮት አብረን እናንብበው። Success does not happen overnight። ኦኬ፣ በጣም ጥሩ። አሁን በትክክል መጀመር እንችላለን ማለት ነው። እዚሁ ኢትዮጵያ ውስጥ ስለ ድሮፕ ሺፒንግ ትክክለኛ ሀሳቦችና እናም በጣም ብዙ የተሳሳተ ሀሳብ እንደምትሰሙ ሳልገምት አልቀርም። ምናልባትም ለመጀመር አስባችሁ ትታችሁትም ሊሆን ይችላል። እናም ስለዚህ ቢዝነስ ሞዴል የተወሰነ ነገር አካፍላችኋለሁ። በጣም ደጋግማችሁ ከምትሰሟቸው ማይዞች መካከል የመጀመሪያው ማይዝ it is so saturated። እዚህኛው ሀሳብ ላይ የራሴ ፖይንት ማስቀመጥ ብፈልግም ግን አስተውሉ። ዳይሬክትሊ ስለ ቢዝነሱ ከመናገሬ በፊት እወቁ፣ ሁሌም ብዙ የተወራለት ነገር ሁሉ በጣም ብዙ ሰው ይሞክረዋል ማለት አይደለም። 100 ሰው ስለዛ ነገር ቢሰማ ምናልባት አንድ ሰው ሊሆን ይችላል the right step action ወስዶ ሊጀምር የሚችለው። ስለ ቢዝነስ ሞዴሉ ለመናገር ያክል ግን እኔ ስቲል ከብዙ ክላይንቶች ጋር ሰራለሁ። ድሮፕ ሺፒንግ is not saturated, maybe the product። ሌላኛው ማይዝ ደግሞ no skill required ብለው የሚያወሩ በጣም ብዙ ሰዎች አሉ። አይደለም ይቅርና ድሮፕ ሺፒንግ የሚያክል ትልቅ ቢዝነስ ሞዴል ይቅርና እዚህ እጄ ላይ ያለውን ስልክ ለሌላ ሰው አሳምኜ ለመሸጥ ራሱ ተናግሮ የማሳመን ስኪል ሊኖረኝ ግድ ነው። that is also skill። እና ይህን ኮምፕሊትሊ አላምንበትም፣ ውሸትም። ምናልባት ያለ ስኪል ለመግባት አስባችሁ ከሆነ አትጠራጠሩ፣ ከኪሳራችሁ ትማራላችሁ። እንቀጥል። በአንድ ዓመት ውስጥ ብቻ 80% የድሮፕ ሺፒንግ ስቶሮች ይዘጋሉ። ትንሽ ያስፈራል አይደለ? ግን ቀሪዎቹ 20% ህይወታቸውን የሚቀይር ገንዘብ ይሰሩበታል። Here comes the money. Here we go. Money talk. Here comes the money. ከሌሎቹ በምን ይለያሉ ካላችሁን የመጀመሪያ እና አንደኛ እርት ያለ ፕላን አላቸው። ሁለተኛ ፔሸንስ፣ ሶስተኛ እንዴት ማርኬት ማድረግ እንዳለባቸው በደንብ ያውቁታል። አንድ የክላይንቴን ሪል ሰክሰስ ስቶሪ ላሳያችሁና እንመለሳለን። Hey, what's up guys? This is Brian from Aim High Top. We specialize in e-commerce. We own a few brands, and the real challenge that we had before, when we were working with video, we were struggling with just constant ad flow, constant creatives, and a lot of the hook rate was really bad. As you e-com owners know, we're always looking for, something to stop the eye of our potential customer. And so once we started working with video, we noticed that the results were through the roof. There was a 30% increase, at least maybe 30 to 37% increase in sales within just 2 weeks, 20% higher engagement rate. So I recently heard that video has expanded to Ethiopia, which is exciting news. I highly recommend video to any business. በቀጣይ ቀናቶች ውስጥ ይሄኛው ክላይንቴ ካለበት ደረጃ ወደ ሚሊዮንስ ኦፍ ዶላር ቢዝነሱን እንዴት ማሳደግ እንደቻለ ስቴፕ ባይ ስቴፕ ብሬክዳውን አድርገን ያወራንበትን the whole ቪዲዮ እለቅላችኋለሁ። ሙሉ ቪዲዮውን ስለቅ እንዳያመልጣችሁ ሰብስክራይብ አድርጋችሁ ጠብቁኝ። ምክንያቱም ይሄ ቪዲዮ ስለ ድሮፕ ሺፒንግ እና ስለሌላ ቢዝነሶች ያላችሁን አስተሳሰብ ሙሉ ለሙሉ ይቀይረዋል። እና ቀጣይ ቪዲዮውን ጠብቁ። ወዳችኋለሁ። ቻው።